የፈረደበት ደብተር ስለቀልቂያለሽ እንደማ የገና ሙሳው እኮ ብዙ ነገር አለኝ ስለዚህ ሳይደርስብኝ ቶሎ ጨርሼ መሄድ አለብኝ እኔ የምለው እንደ ተማሪ ሲማር ማውቀው አስተማሪው ሲጥፍ መጣፍ አስተማሪው ሲጥፍ መጣፍ አስተማሪው ሲጥፍ መጣፍ ነው እቤቱ መጥቶ ያንን ሲጥፍ የዋለውን ማንበብ ነው ይሄን ለማውቅ አንቺ ግን አስተማሪው ሲጥፍ ጣራው ግርግዳውን ወለሉን ምኑን ስታይቱ ይሄን ማታ መጥተሽ ምንድን ነበር የጣፈያሽ መቸገር አረቴ ልጅ አረቴ እንደምን ማለትሽ ነው ማየ የቤት ስራም እኮ ይሰጣል ቤቱም እኮ መጥቶ ይጻፋል ትምህርት ቤት ብቻ መሰለሽ ተናገር ልጥፊው ነው ቤት አስተማሪው የቀረ ትምህርት ቤት የቤት ስራ ለብቻ የሚሰራ ነው ቤት ውስጥ አንቺ ለብቻሽ ልትሰሪው ነው እንዴ እንደውም ትናንትና ጠይቀውኝ ያቃተኝ ነገር ስላለ እሱን ቀጥተውኝ 100 ጊዜ ጽፈሽ እንድትመጪ ብለውኛል 100 ጊዜ ተጠይቀሽ ጠፍቶሽ 100 ጊዜ ጻፍ ያሉሽ ቅጣት ነው ቅጣት እሱ 100 ጊዜ ጻፉ አሉኝ ቅጣት ደጋርገዋለ ምን ተብለሽ ተጠይቀሽ ምንስ ደብተር ሊበቃሽ ነው ደግሞ 100 ጊዜ ተጥፎ የጎረቤቶቹ ልጆች ሁሉ ታመጭ እንደሆነ ነው እንጂ እኔ የምለው ምን ተብለሽ ተጠይቀሽ ጠፋሽ እንዴ ውድ ምንድነው እሱን ወቂ ሲሉኝ እኔ አቃተኝ ውድ ምንድነው እኔን አይጠይቁኝም ኖሮ ለአንቺ ምን አውቀሽ የሰጡሽን በልተሽ መሄድ ነው እንጂ ውድ ምንድነው ረግዳኔ እናት ይሳቸው ምን ነው ግራ ገብቷቸዋል አንቺ ልታውቂላቸው ነው ደሞስ ውድ ምንድነው ሲሉሽ ጤፉ ስንዴው በቆሎ አተሩ ሽምብራው ባቄላው ያልተወደደ ምን አለ ሁሉም ውድ ነው አትይም ውድ ጠፍቶኝ ነው አረማያ አንቺ ከሚጠይቁ ውድ ምንድነው ብላችሁ እናትና አባታችሁን ጠይቁ ወቢሉ መልሱን ነግርሽ ነበር ስንዴው ባቄላው አተሩ ውድ ነው እላለሁ አረማያ ውድ እንጨት ነው ውድ እንጨት ነው እንጨት ብቻ ነው ውድ ምን ቸገረሻል ጤፉ ገበያ ትጂ እንጨቱን በበር ላይ ስለተሸጠ ነው ያወቅሽልኝ ገበያ ማለት ሁሉንም ታውቂው ነበር ደሞኛ ሊጠይቁ እንጂ ስለ ውድነቱ እናንተ ምን ጣላችሁ እንጨት ብቻ ነው ጉዳሽ ካሳሙስ ጋዙስ ቢሆን አረማያ እንዳልገባሽም ባክሽ ገና ሌላ ነገርም በጣም ምጽፈው ስላለኝ እኔ ካንቺ ጋር አልከራከርም ራስ ምንድነው ብለውም ጠይቀውኛል ምን ነው ራስ ይሄነው ትምህርቱ አረጉት ፈላብኝ ራስ ተናገረ ሊያመሉሽ እንዳይሆን እንጂ ራስ የሽሮ ነው ባያቸው ወይ ጉድ ራስ ምንድነው ብለው ጠይቀውኛል ምን አልሽ ታዲያ ዝም ነው ምን አልሽ ምን መልስ አስገባሽም ባክሽ እሺ ምን መልስ ሰጠሽ ራስ ምንድነው ሲሉሽ አይጥ አልኩኝ አይጥ እንዴ ራስ እኮ አይጥ ነው አይጥ ራስ አይጥ ያብላሽ እንዴ ይስቀጀታ ድመት አረግሽ እንዴ አይጥ ምን በለው አይጥ ነው ብለሽ መጥፈጥሽ ታደታ በይሱ ለተረከሽ ራስ አይጣሽ አይዲ አባሽ አብላሽ እቺ እንዴ በእንግሊዘኛ እኮ ነው እንዴ በእንግሊዘኛ አይጥ ማለት ራስ ማለት ነው በእንግሊዘኛ ነው